በነፍሰ ጡር ሴቶች አካል ላይ መነካት የሌለባቸው 3 ስስ ቦታዎች። በእርግዝና ወቅት ከመጠን በላይ መንካት ለህፃኑ ጉዳት ሊያደርስ የሚችልባቸው 3 እጅግ በጣም ስስ ወይም ሴንሲቲቭ የሆኑ ቦታዎች። አንደኛ እምብርት ነው። እምብርት ህፃኑን ከእንግዴው ጋር የሚያገናኝ ማዕከል ነው። እርግዝና እየገፋ ሲሄድ እምብርት ወደ ውጭ ሊወጣ ይችላል። ነገር ግን በየአካባቢው ያለው ቆዳ በጣም ሱስ ነው። እምብርት ከልክ በላይ ማሸት ወይም መነካካት የቆዳ መቆጣት ወይም ኢሪቴሽን፣ ኢንፌክሽን ሊያስከትል ወይም የጽንስ ማስወረድ አደጋን ከፍ ሊያደርግ ይችላል። ሁለተኛ ሆድ ነው ወይም ቤሊ ማለት ነው። ሆድን ማሻሸት እናቶች ከልጆቻቸው ጋር ትስስር እንዲፈጥር ይረዳል። ነገር ግን በጣም በኃይል ወይም በተደጋጋሚ ማድረግ አይመከርም። ከመጠን በላይ መነካካት ህፃኑ ከፍተኛ እንቅስቃሴ እንዲያሳይ ሊያደርግ ይችላል። ይህ ደግሞ የእምብርት ገመድ በህፃኑ አንገት ላይ የመጠምጠም አደጋ ወይም umbilical cord wrapping ሊጨምር ወይም የምጥ መኮማተር ሊያስነሳ ይችላል። ሁለቱም ሁኔታዎች በጣም አደገኛ ናቸው። ሶስተኛ የጡት ጫፎች ማለት ነው። የጡት ጫፎች በቀጥታ ከማህፀን ጋር የተያዙ ናቸው። ከመጠን በላይ መነካካት፣ መንካት የማህፀን መኮማተር እንዲፈጠር ሊያደርግ ይችላል። ይህ ደግሞ ያለ ጊዜው ምጥ ወይም preterm labor ብለን የምንጠራው ወይም የጽንስ ማስወረድ ሊያስከትል ይችላል።